ማህበራዊ ኑሮ ሲኖሩ የነበሩ ሰዎች ናቸው። ባላቸው ሰዓት ቀደው ሲያለብሱ ሲያጎርሱ የነበሩ እናቶች እስከሆኑ ድረስ የግድ ሰው መጥቶ ሊጠይቅ ያስፈልጋቸዋል። እነኚህ እናቶችን እንግዲህ መጥቶ በመጠየቅ ብቻ በረከት ይዞ የሚሄድበት ቦታ ነው። ደግሞ መቄዶንያ ስንመጣ የመጀመሪያ እኛ የምናየው ራሳችንን ነው። ሰው ባለው ነገር አያመሰግንም። ድክመታችን ይሄ ነው። ስለዚህ ያለን ነገር ሀብት እንዳለን የምናውቀው ሙሉ አካል ይዘን ፈጣሪም በቀን 3 ጊዜ 4 ጊዜ አይኑን የምንወጋ ሰዎች አለ። ምናማረው ለምን ከሰው በታች አረከኝ ሙሉ ጤና ሰጥቶን እነኚህ ሰዎች ምን ይበሉ? እነኚህ ሰዎች አሁን ከሰው በላይ ኃጢያት ሰርተው ሳይሆን እኛ ደካሞቹ ጎስቋሏቹ ልጆቹ እንዳንጠፋ ስለፈለገ በብዙ ነገር ሊያስተምረን ግድ ሆኖ ስለዚህ እናቶቻችንን መተን እግዚአብሔር ይማራችሁ ብለን ብንሄድ ትልቅ የሞራል ስንቃቸው ነው። ስለዚህ በሁሉም ነገር አመስጋኝ እንድንሆን ፈጣሪ እዚህ ቦታ ካመጣን ደግሞ የበለጠ ሀብት ያለን ቆመን ሄድን ንጹህ አየር ከተነፈስን ነው። ከዛ በተጨማሪ እዚህ ቦታ ላይ ንጹህ አየር የማይተነፍሱ በኦክሲጅን ላይ ያሉ እናትና አባቶቻችን አሉ ምናየው ስለሚሆን በቀን እንግዲህ ኦክሲጅኗ ከተቋረጠች መተንፈስ የሚያዳግታቸው ወገኖቻችን ካሉ እኛ ንጹህ አየር እየተነፈስን ለምን ታዲያ ፈጣሪን እናማራለን ነው። ለደቂቃ አፍንጫ ይዞ አሁን መቆየት የሚችል ሰው አለ እዚህ ውስጥ የለም ማለት ሀብታሞች ነን ማለት ነው። ቆጣሪ ቢገጠም አፍንጫው ላይ ከፍሎ የሚጨርሰው ሰው አለ የለም። ስለዚህ በብዙ ነገር ፈጣሪያችንን እንድናመሰግን የሚያደርጉን ብዙሃኖች ናቸው። ስለዚህ